ቪአይፒ ምንድነው ጥቅሙ እያላችሁ ስትጠይቁኝ ለነበራችሁ ለሁላችሁም ትክክለኛው ምላሽ ይዤላችሁ መጥቻለሁ። ከመጀመሪያው ቪአይፒ ማለትም ከኖርማል ቪአይፒ፣ ሱፐር ቪአይፒ፣ ዳይመንድ ቪአይፒ እና ስፔሻል ቪአይፒ ድረስ ያሉትን በሙሉ የምንመለከት ይሆናል። እናንተ ምንድነው ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ መመልከት ነው የሚጠበቅባችሁ። ሌትስ ጎ። ሰላም በድጋሚ ተመልሰን መተናል። ውድ አድማጭ ተመልካቾቼ ቤተሰቦቼ ይላል ዛሬ ቪአይፒ እንዴት ይገዛል እንዲሁም ደግሞ የቪአይፒ ጥቅሞችስ ምንድናቸው እያላችሁ ስትጠይቁኝ ለነበራችሁ ልጆች ትክክለኛው ምላሽ እየመጥቻለሁ። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ተከታተሉ። ግን ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ ቤተሰብ። ዳይ ወደ ቪዲዮ። ቪአይፒን ክሊክ እናደርጋለን። ቪአይፒን ክሊክ ስናደርግ አራት አይነት ቪአይፒዎች ነው የምናገኘው። አንደኛው ኖርማል ቪአይፒ ይባላል። በ95000 ነው የምንገዛው። ሁለተኛው ሱፐር ቪአይፒ ይባላል። በ450000 ነው የምንገዛው። ወደ ጎናውንም ስናንሸራትት ሶስተኛ ላይ የምናገኘው ደግሞ ዳይመንድ ቪአይፒ ይባላል። በ1 ሚሊዮን ነው የምንገዛው። አራተኛ ላይ የምናገኘው ደግሞ ስፔሻል ቪአይፒ ይባላል። 12 ሚሊዮን 990 ሺህ ነው የሚገዛው። ለመግዛት እንዴት ነው የሚገዛው የምትሉ ካላችሁ እዚህ ጋር ኦፕን ኤስቪአይፒ ይላል አይደል? ሌሎችም ኦፕን ይላሉ ወደ ኋላ ተመልሰን ስናያቸው። ይሄን አንዴ ክሊክ ነው የምናደርገው። ክሊክ ስናደርገው ኮንፊርም በል ይለናል። ኮንፊርም እለዋለሁ። ኮንፊርም ስለው በቃ ገዛን ማለት ነው። አጠቃላይ ገዛን ማለት ነው። ይህን ያልቀላል። ነገር ግን እኔ አሁን 12 ሚሊዮን ኮይን ስለሌለኝ ወዴት ይወስደኛል ፕላትፎርም መሰላችሁ? ወደ ጎግል ይወስድና ጎግል ላይ ግዛ እያለኝ ነው። እንደምትመለከቱት ጎግል ላይ ግዛ። እንዴ ጀለስ ለእናንተ ለማሳየት ብዬ አንድ አመት ባንዴ ልግዛ? ተው እንጂ ዞሮ ይገባቸዋል ብዬ ስለማስብ ነው ውዶቼ። ወደዚህ ይወስደኛል። እንመለስና ወደኋላ ጥቅሞቻቸውን እንመልከት። ጥቅሞቻቸውን ስንመለከት እዚህ ጋር የመጀመሪያው ላይ የምናገኘው ኖርማል ቪአይፒ ነው። 8 አይነት ጥቅሞች አሉት። 1 2 3 4 5 6 7 8 ጥቅሞች እናገኝበታለን። ይህ ማለት ከሱፐር ዳይመንድ እና ስፔሻል ቪአይፒ ላይ የሉም ማለት አይደለም። እነዚህ አሉ ከአራቱም ላይ አሉ። ግን ወደኋላ ስንሄድ ወደ ፊት ስንሄድ ደግሞ ልክ የቪአይፒ እድገታችን ከፍ እያለ በሄደ ቁጥር የምናገኘውም ጥቅም ከፍ ይላል ነው እንጂ እነዚህ ይገኛሉ። ኖርማል ቪአይፒ ላይ ግን እስከ 8ቱ ድረስ መጥቶ ነው የሚቆመው ማለት ነው። እንመልከት። እዚህ ጋር ኮይን የሚለውን ነካውት። ኮይን የሚለውን ስነካው እዚህ ጋር ነው እንደዚህ ያንሸራተትኩ ማሳያችሁ። እሺ ጋይስ እየቆጠርን አብረን እንሄዳለን ግር እንዳይላችሁ። እዚህ ጋር ደርድሮ ነው ሙሉን ያስቀመጣቸው ማለት ነው። እዚህ ጋር ስንመጣ ስንመለከት እንግዲህ ኖርማል ቪአይፒ በ95000 ተገዝቶ በወሩ መጨረሻ 10000 ወልድና 105000 ሆኖ ይመለስላችኋል። ሱፐር ቪአይፒ ስንገዛ ደግሞ 450000 እንገዛና በመጨረሻ 30000 ወልድና 480000 ሆኖ ይመለስልናል ማለት ነው። ሶስተኛው ላይ ደግሞ ዳይመንድ ቪአይፒ ነው። በ1 ሚሊዮን እንገዛና በወሩ መጨረሻ 50000 ወልዶ 1 ሚሊዮን 50000 ሆኖ ይመለስልናል ማለት ነው። እዚህ ጋር ደግሞ የምናገኘው ስፔሻል ቪአይፒ ይባላል። በአንድ አመት ነው የምንገዛው። የዚህ የስፔሻል ቪአይፒን የዳይመንድ ቪአይፒን ጠቅልለን በአንድ አመት ለመግዛት ከፈለግን ነው ማለት ነው። ከዛ 12 ሚሊዮን 990 ሺህ ይገዛል ብለናል። በየወሩ 1 ሚሊዮን 50 ሺህ እያደረገ ይመልስልናል። በየወሩ ልክ 12ኛው ወር ላይ መልሶ ይጨርስልናል ማለት ነው እኮ። በየቀኑ ምን ያህል ኮይን ነው የሚመልስልን ካላችሁ የዳይመንድ ቪአይፒ እና የስፔሻል ቪአይፒ 35 ሺህ ነው በየቀኑ የሚመልስልን። የሱፐር ቪአይፒ በቀን 16000፣ የኖርማል ቪአይፒ በቀን 3500። እየገባን አንድ ቀን ሚስ ካረግንን ይሄ ኮይን ቀረብን ማለት ነው። ስለዚህ እንዳትረሱ። ከረሳችሁ ኤክስፓየርድ ያደርጋል፣ ይቀንስባችኋል። ገብታችሁ ሪሲቭድ እንድትሉ። የት ነው ሪሲቭድ የምትሉት? ሪዋርድ ጋር ነው። እሺ ሪዋርድ ጋር ገብታችሁ ሪሲቭድ ትላላችሁ ማለት ነው። በጣም ጥሩ። እሺ አሁን አንዴ ባክ እንልና ወደ ኋላ ይችን ሁለተኛዋን ነው የምንመለከተው። አሁን ወደዚህ አንመለስም። እዚሁ እግር መንገዳችን ወደዚህ እያደረግን ነው እንጂ የምንመለከተው ባክ እያልን ሰዓት እንዳንፈጅ ነው። ይሄ ደግሞ ማስታወቂያ ናቸው። ልክ የሆነ ቤት ስገቡ እዚህ ጋር በምታዩት መልኩ እንዳትረሱ። በኋላ የሆነ ቤት ገብቼ ስለማሳያችሁ እዚህ ጋር ሁለት ነገሮች ይመጣሉ። ሁለት ነገሮች ሲመጡ እኔን የምንጽፍበት ቦታ በኖርማል ለመጻፍ ከሆነ 500 ኮይን ይፈጅብናል። ግን ቪአይፒ ስንገዛ ግን በነፃ ነው ማለት ነው እኮ። ኖርማል ቪአይፒ ስንገዛ በቀን አንድ ጊዜ፣ ሱፐር ቪአይፒ ስንገዛ በቀን 2 ይፈቀድልናል።
ዳይመንድ እና ስፔሻል ቪአይፒ ስንገዛ በቀን 2 ጊዜ ይፈቀድልናል ማለት ነው። አሁን ደግሞ ይችን እንመልከት። አሁን ደግሞ ይህን እንመልከት ማለት ነው ጋይስ፣ ይህን እንመልከት። እሺ ነካውት። ስነካው ደግሞ ይቺ የማይክሮፎን ምልክት ያለችባት አያችኋት? የቅድሞቹ እዚህ እና እዚህ ላይ ነበር የነበረው። አሁን ደግሞ ይቺ እዚህ ጋር ነው የምትቀመጠው። ኑ ላኪ ቦክስ ውሰዱ፣ ኑ እንማማር እየተባለች ነው የምትጻፍባት። ከዛ የት ነው የምናገኘው? እዚች ጋር ነው ያለችው። ከዛ ወደ ላይ አድርገን ምን ያህል ጊዜ ነው የሚለውን ስንመለከት በኖርማል ቪአይፒ 1 ጊዜ፣ በሱፐር ቪአይፒ 1 ጊዜ፣ በዳይመንድ እና በስፔሻል ቪአይፒ ደግሞ በቀን 2 ጊዜ ይፈቀድልናል ማለት ነው። አሁን አራተኛዋን ሲቲንግ እየተመለከትን ነው። አራተኛው ሲቲንግ አሁንም ይሄ ማስታወቂያ ነው። እንደዚህ እያደረገ ነው ወደዚህ የሚያልፈው ይሄ ደግሞ። ስለዚህ ይሄ ደግሞ እዚህ ጋር ነው የምንገዛው። መግዣ ቦታውን አሳያችኋለሁ። ይሄም በኖርማል ቪአይፒ በቀን 1 ጊዜ፣ በሱፐር ቪአይፒ በቀን 1 ጊዜ፣ በዳይመንድ እና በስፔሻል ቪአይፒ ደግሞ በቀን 2 ጊዜ ይፈቀድልናል ማለት ነው። የት ጋር ነው የሚገዛው የሚለውን ቶሎ የፈጠነ ወተን አይተን እንመልከት ጋይስ። እዚህ ጋር እንገባለን። ላይ በምትለዋ ቦታ ላይ እዚህ ጋር እንገባና እዚህ እስኪ መጀመሪያው ቤት እንግባ እንዴ ጋይስ፣ የፈጠነ ቶሎ ደርሰን እንድንመለስ እንዳይመሽብን ቪዲዮአችን። እዚህ ጋር ስንመለከት እንግዲህ የቅድሙ ማስታወቂያ ያለችበት እሷ ጋር ቁጥር ሲቀይር ታያላችሁ። ያ ማለት ምንድነው? ሰጥቷቸዋል ማለት ነው። እያስተማሩ ነው። ድምጻችን አጥፍተን ሚውት አድርጌዋለሁ። አሁን ይሰማችኋል ማለት ነው ለእናንተ። አሁን የቅድሟ ኑ ላኪ ቦክስ ውሰዱ እያለች የምትቀመጠው ያልኳችሁ እዚች ጋር ነው የምትቀመጠው። እዚች ጋር ነው አሁን ላይ ማስታወቂያ ይኸው መጣች። አንዱ ጊዜ ሪስትሽ ማርያም እዚች ጋር ነው የምትቀመጠው ማለት ነው። በ2000 ኮይን የምትገዛው ግን ቪአይፒ ካለን በነፃ ነው የምናስቀምጣት። ይኸው አንደኛው ደግሞ መጣልን። እንደው ተባረኩ። አንደኛው ደግሞ ይሄም በ2000 ነው የሚገዛ ማለት ነው። በ2000 ነው የሚገዛ ማለት ነው። ይኸው እንደዚህ እያደረገ ያስተዋውቅልናል ማለት ነው። ቅድም መጀመሪያ ላይ ያየናቸው ሁለቱ ደግሞ እዚች ጋር ነው ማለት ነው የሚቀመጡልን። እዚች ጋር የፈጠነ እንደዚህ ያልፋሉ ማለት ነው። አሁን የት ጋር እንትን እንደሚል እንመልከት። ይቺ ሜሴጅ የሚገዛበትን ሜሴጅ መጻፊያዋን እንነካለን። ወይኔ በላቸው ከሰው ቤት ገብቼ እኮ ግራ ተጋባው ጋይስ። እዚህ ጋር ነው የምትመለከቱት። አያችሁት? ያቺ በ500 ወይንም ጣቢ 2 ነገሮች አያችኋቸውን የምንገዛበት ሩም የምትለው እዚች ጋር ነው የምንገዛው። ልክ እዚች ጋር እንጽፍና የሆነ ነገር እንጽፍና ሲንድ እንለዋለን። እዚች ጋር ሲንድ መባያ አላት። እዚህ ጋር የተመለከታችሁት እንዲቀስ እያለ ሲያዘግም የነበረው ደግሞ እዚህ ጋር ዌል ፕላትፎርም ይላል። ይቺን ነው እዚች ጋር ነው። ይቺን እንነካትና እስኪ እንንካት። ይሄው እንነካለን። ከዛ እንጽፋለን ማለት ነው። የሆነ ነገር መልእክታችንን እንጽፍና እዚች ጋር ሲንድ የምትላለች አያችኋት? ሲንድ እንላለን። ይሄንኛውም ከሆነ ደግሞ ይቺን እንነካለን። ከዛ እዚህ ጋር የሆነ ነገር እንጽፍና ኑ ላኪ ቦክስ ውሰዱ ሊሆን ይችላል። የሆነ ነገር ጽፈን እዚች ጋር ሲንድ የምትለዋን ጫን ስናደርጋት እዚህ ጋር መጥቶ ይቀመጥልናል ማለት ነው። ቶሎ አሁን ወደ ቤታችን እንመለስ። ዳይ ጋይስ ቶሎ ወደ ቤታችን እንመለስ። እሺ አሁን በሰላም ወደ ቤታችን እንመለስ ጋይስ። አሁን ቪአይፒ የምትለዋን እንካ። ቤተሰብ እንግዲህ እዚች አራተኛዋ ላይ ነው ያለን አይደል? አራተኛዋ ላይ ነው። አራተኛዋን ነክተናት ይች ማለት ነው። አየህ አይተን መጣን። እነዚህን ውስጥ ላይ ያሉትን ነገሮች ነው አይተን የተመለስነን። እዛውን 1 2 3 4 ተመልከተ። አምስተኛዋን እንመልከታው ደግሞ አምስተኛዋ ይሄ የቪአይፒ ደረጃዎች የሚቀመጡበት ነው። የተለያዩ ራንኪንግ ስንጠቀም የተለያዩ ራንኪንግ ሽልማቶች ጋር ምናምን ሄደን ስንሳተፍ እንደ ቪአይፒ ደረጃ ነው አቀማመጣችን ማለት ነው። ይሄንኛው ቪአይፒ አለ፣ ከዛ ሱፐር አለ፣ ከዛ ኖርማል አለ ማለት ነው። ከዛ ይሄ ቪአይፒ ያልገዛን ሰዎች ደግሞ እንደዚህ እንቀመጣለን። አያችሁ? ስለዚህ ይሄ የቪአይፒ ደረጃ ነው ማለት ነው። አሁን አምስተኛውን ተመለከትን አይደል? ስድስተኛዋን እንመልከት ደግሞ። ስድስተኛዋ ደግሞ ምንድነች? ቴክስት መጻጻፊያ ነች። ጋይስ ልብ በሉ እዚህ ጋር ቴክስት መጻጻፊያ ለአንድ ሰው ወይንም እኔ ፎሎ ሳንደራረግ አንድ ጊዜ ብቻ ቴክስት መጻፍ ይቻላል። እሱም ሄለው ብላችሁ ጽፋላችሁ። በድጋሚ እኔ ካልመለስኩላችሁ ሄለው ብላችሁ ከጻፋችሁ ለኔ አይደርሰኝም። ምክንያቱም ወይ ፎሎ መደራረግ አለባችሁ ወይንም እኔ መመለስ መቻል አለብኝ ማለት ነው። ስለዚህ ሊሚት አለው። በነገራችን ላይ ይህ ያሳየዋችሁ ቪአይፒ ላልገዙ ሰዎች ነው አንድ ሜሴጅ ብቻ የሚፈቀደው። ቪአይፒ ለገዙ ደግሞ ኖርማል ቪአይፒ ለገዙ በቀን 30 ጊዜ ይፈቀዳል። 30 ጊዜ ከጻፋችሁ በኋላ እዛ በኋላ ይዘጋባችኋል። ሻይላችሁ ወይንም ለምትጽፉለት ሰው አይደርስም ማለት ነው ጥያቄያችሁ። ሱፐር ቪአይፒ 99 ጊዜ፣
ዳይመንድ ቪአይፒ 199 ጊዜ እንዲሁም ደግሞ ስፔሻል ቪአይፒ 199 ጊዜ ይፈቀዳል። እዛ በላይ ግን ልክ ይሄንን ጽሁፍ ጠይቃችሁ የሆነ መልእክት አስተላልፋችሁ ወይ የሆነ ነገር እንግዲህ ብላችሁ ማለት ነው ያ ሰው ከዛ ውጭ የማያወራችሁ ከሆነ ከዚህ ሊሚት አለው፣ እዚህ ውጭ ማለፍ አትችሉም ነው። ሌላው ሰባተኛዋን እንመልከት። ሰባተኛዋን ስንመለከት ደግሞ እንደምታዩት እንዲህ አይነት ነገር ያመጣልና ጥቅስ ናቸው እነዚህ የሆነ ፖዚቲቭ ኢነርጂ ያላቸው ጽሁፎችን ነው። ልክ ቪአይፒ ገዝታችሁ ስትገቡ የሆነ ፖዚቲቭ ኢነርጂ ያላቸው ጥቅሶች አሉ አይደል? እንደዛ ራሱ ፕላትፎርሙ ይጽፍላችኋል ማለት ነው። ወደ ሆነ ቤት ሄዳችሁ ጆይን ስታደርጉ እንዲህ አይነት ጥቅሶችን ይጽፍላችኋል ነው። ቀጣይ 8ኛዋን ስንመለከት ትራንስሌት ነች። እች ደግሞ ትራንስሌት ነች። ልክ በአረበኛ፣ በቻይነኛ፣ በዕብራይስጥኛ፣ በግዕዘኛ በለው ጋይዝ ከፈለግ ከዛ በእነዚህ ቋንቋዎች የሆነ ሰው ከጻፈባችሁ ከዛ እናንተ መረዳት የማትችሉ ከሆነ በእንግሊዘኛ ይተረጉምላችኋል። ልክ ያንን ይተረጉምላችኋል ማለት ነው። ላይቭ ትራንስሌት ይላል እንደምትመለከቱት እዚህ ጋር እና ይተረጉምላችኋል ቪአይፒ ካላችሁ። አሁን 8ቱንም ጨርሰናል ጋይስ። ይኸው ባክ ብለን ወደ ኋላ እንመለስና ላሳያችሁ። አያችሁ 8ቱንም ጨርሰናል። እስከዚህ ያሉትን በሙሉ ተመልክተናል። ቀጣይ እስኪ ወደ ሱፐር ቪአይፒ እንለፍ። ሱፐር ቪአይፒ እንግዲህ 8ቱን አብረን እስካሁን ስናያቸው የቆየናቸው ናቸው። እስከ ትራንስሌሽን ድረስ ተመልክተናል። 2 ነገሮች ይጨመርልናል። 2 ነገሮች ምን ናቸው? ጥቅማቸውን አብረን እንመልከት። ዳይ ንካው። 9ኛውን ነካውት። 9ኛውን ስነካው ደግሞ እንዲህ አይነት ኦፕሽን ያመጣልናል። ይሄ ፕሮፋይል ጋር ዌልዝ ሌቭላችሁና ላይቭ ስትሪም ሌቭላችሁ ባክግራውንዱን ለማሳመሪያነት ይጠቅማችኋል። አያችሁ ሱፐር ቪአይፒ ስትገዙ ዌልዝ ሌቭላችሁና ላይቭ ስትሪም ሌቭላችሁን ለባክግራውንዱን ለማሳመሪያነት ይጠቅማችኋል ማለት ነው። ለማሳመሪያነት ይጠቅማችኋል ጋይስ። በጣም ጥሩ። እነዚህ ደግሞ አሁን የትና የት አሉ? ዳይመንድ ቪአይፒ እና ስፔሻል ቪአይፒ ላይ እናገኛቸዋለን። እነዚህ 2 የተጨመሩትን ጥቅሞች አብረው ይጠቅሙናል ለዛ። ከዛ በኋላ ከ10ኛው በኋላ ግን ሱፐር ቪአይፒ ሌላ እድገት ያስፈልገዋል ወይንም እዛ በላይ አይከፍትልንም ማለት ነው። አብረን እንመልከት። ስለዚህ አሁን 10ኛዋን እንመልከታት። 10ኛዋን ስንመለከት ደግሞ በኖርማል ቪአይፒ የማናገኘው ልክ የሆነ ቤት ጆይን አድርገን ስንሄድ ራሳችን ይደብቅልናል። ራሳችን ማን እንደገባ ምንም የሚያስታውቅ ታች ያለው ኦዲየንስም ባለቤቱም ባለላይቡ ማለት ነው እሱም ማወቅ አይችልም። እኛ እንሆን ማንን አይ እኛ ግን ወይ ተምረን ወይ የሆነ ነገር እንወጣለን ማለት ነው። ስለዚህ 10 ጥቅም ያሉት እሱ ምንድነው? ሱፐር ቪአይፒ ይባላል ማለት ነው። ሱፐር ቪአይፒ ይባላል። አሁን ደግሞ ወደ ኋላ እንመለስና ወደ አንድ ስቴፕ ጋይስ፣ ይሄን ኖርማል ቪአይፒን አይተናል፣ ሱፐር ቪአይፒን አይተናል፣ ዳይመንድ ቪአይፒ ላይ ደርሰናል። ዳይመንድ ቪአይፒ ላይ ስንደርስ ደግሞ ምን ያልተከፈተልን እስኪ እንመልከተው። 1 2 3 4 5 6 7 8 ኖርማል ቪአይፒ የሚሰጠን ጥቅም 9 10 ሱፐር ቪአይፒ የሚሰጠን ጥቅም ከዛ 11 12 13 14 15 16 17 18 19 ይሄ ደግሞ ምንድነው ጋይስ? ዳይመንድ ቪአይፒ ስንገዛ የምናገኘው ጥቅም ነው ማለት ነው። እዚች ጋር ነው ያለነው 11ኛዋ ላይ ነው ያለነው 11ኛዋ ላይ ስንገባ እንደምትመለከቱት እንዲህ አይነት ኦፕሽን ነው የሚያመጣልን። ይሄ ምንድነው? የሆነ ቤት ጆይን አድርገን ሄደን ይሄ ደግሞ ጆይን አድርገን ሄደን ገብተናል። የቅድሞ አያሳይም እንደዛ አድርገን። ይሄ ግን የሆነ ሜሴጅ ሁሉ እንጽፋለን ከታች የሆነ ጥያቄም ልንጠይቅ እንችላለን። ማን ነው ይሄንን አይነት ጥያቄ የጠየቀን እያለ ባለቤቱ ግራ ሲጋባ ማወቅ አይችልም። በዚህ መልኩ ነው እንደዚህ ማስክ ነገር አድርጎ ፕሮፋይላችን ይሸፍንብናል። የምንጽፈውን ጽሁፍ ብቻ ከአድማጭ ተመልካቾቻቸው ጋር ያደርስልናል ማለት ነው። ስለዚህ እናንተን እንዳትታወቁ ያደርግልናል ማለት ነው። ቀጣይ ያለችውን ይችንኛዋን እንንካ። አሁን እዚህ ጋር ነው ያለነው አይደል? 11ኛው ላይ 12ኛዋን እንንካ። 12ኛዋን ስንነካ በዚህ መልኩ ይሄ ደግሞ ራንኪንግ ማለት ምን ማለት መሰላችሁ? ኤጀንት ከሆናችሁ ብዙ ሆስቶችን በመመዝገብ፣ ጌመር ከሆናችሁ ብዙ ጌሞችን ዊን በማድረግ፣ ጊፍተር ከሆናችሁ ብዙ ጊፍቶችን በመስጠት የምትሸለሙት ፕላትፎርሙ እንደ አፍሪካ አቀፍና እንደ ዓለም አቀፍ ያወዳደራችኋል። ልክ የዛን ሰዓት ስትሸለሙ
እናንተነታችሁ እንዳይታወቅባችሁ ከፈለጋችሁ በዚህ መልኩ ይደብቃችኋል። አያችሁ አሁን አንደኛ ደረጃ ላይ ያለውን ደብቆታል። ሁለተኛ፣ ሶስተኛ እና አራተኛ ያላቸውን ግን ፕሮፋይላቸውን ግልጽ አድርጎታል። አምስተኛ ላይ ያለውንም ደብቆታል። ስለዚህ ለዛ ይጠቅማል ማለት ነው። ለዛ ይጠቅማል ጋይስ። አሁን ደግሞ ይሄ ምንድነው 13ኛው ላይ መሰለኝ ያለው እንንካው። 13ኛው ላይ ስንነካ ደግሞ እንደምትመለከቱት ይሄ የሚያምር ልክ የሆነ ቤት ጆይን ሲያደርግ ማለት ነው። ይሄ ነገር ቦክ ይሄ ምስሉ ብቻ ነው እዚህ ጋር ያለ ፎቶ ብቻ ነው፣ ግን እንደ ይሄ ቦግልም እያለ ነው የሚመጣ። ይሄ ምንድነው ዳይመንድ ቪአይፒ እና ሱፐር እንትን ይሄ ስፔሻል ቪአይፒ እና ዳይመንድ ቪአይፒ ለገዙ ሰዎች ነው ይሄ የሚፈቀደው። አያችሁት እንደዚህ አይነት ነገር ይመጣል። በጣም ነው የሚያምር። ብታይ ጆይን አድርጋችሁ ስገቡ ልክ ይሄን ነገር የናንተን ምንድነው ይሄ የናንተን ጥራት የምታዩበት ቦታ ነው ማለት ነው። የናንተን ደረጃችሁን ከፍ እንዳላችሁ የሚያሳያችሁ ቦታ ነው ማለት ነው። ይችን ደግሞ አሁን እንመልከት እስኪ። ይችን እንመልከታት። ይችን ስንነካት ደግሞ እንዲህ አይነት ነገር ይሄ ደግሞ የሚገርማችሁ ልክ እኔ አሁን ባለቤቱ ነኝ እንበል፣ ላይቡን የከፈትኩት ሰው ነኝ እንበል። ልክ ጥያቄ ስትጠይቁኝ በዚህ ባክግራውንድ አድርጎ ነው ጥያቄዎቻችሁን ለኔ የሚያቀርብልኝ እና በጣም ነው የሚያምረው እንደምታዩት። ልክ ኖርማል ግን ቪአይፒ ያልገዙ ልጆች ግን ዝም ብሎ ተራ እዚህ ጋር በደቃቅ ተጻፈው አለ አይደል ጋይዝ? ልክ እንደሱ በደቃቅ ነው የሚመጣው። ግን ዳይመንድ ቪአይፒ እና ስፔሻል ቪአይፒ የገዙ ሰዎች ግን ልክ በዚህ አይነት መልኩ ጎላ ብሎ ብራንዳቸውን ከፍ አድርጎ ደረጃቸውን ያሳይልናል ማለት ነው። አሁን ቀጣይ ደግሞ ይችን እንመልከት። እዚች ጋር ይችን እንመልከት። እየተመቻችሁ እንደሆነ ተስፋ አደርጋለሁኝ ቤተሰብ። ይችን ስንመለከት ደግሞ ይሄ ደግሞ ይገርማል ጋይዝ። አሁን ለምሳሌ ኖርማል ቪአይፒ ነው ያለኝ እንበል፣ ወይ ሱፐር ቪአይፒ ነው ያለኝ። ልክ ዳይመንድ ቪአይፒ እና ስፔሻል ቪአይፒ የገዙ ሰዎች መተው ከቤቴ ወይ የሆነ ቢቀውጡት ወይ ማልፈልጋቸው አይነት ሰው ሆነው ከቤቴ ሪሙቭ አድርጌ ለማስወጣት ብፈልግ ወይ በቃ አለ አይደል ከቤት የሆነ ያላደለ ኮሜንት እየጻፉ የሚያስቸግሩኝ አይነት ሆነው ለማስወጣት ብፈልግ የኔ ቪአይፒ መጠን ከነሱ ዝቅ ያለ ስለሆነ ማስወጣት አልችልም። አያችሁ እነሱ የኔ ቪአይፒ ከነሱ ቪአይፒ ትንሽ ነው፣ የነሱ ከኔ በላይ የሆነ ስለሆነ መውጣት አይችልም። በቃ ቀውጠው እንግዲህ አንድ ፋርሰውት ይወጣሉ ማለት ነው። ስለዚህ ያው እንደዚህ አይነት ነው ጥቅም አገልግሎቱ። ቀጥሎ ይቺ ሲቲንግ እንመልከት ጋይዝ። እንግዲህ ሁሉንም ጥሪት አድርገን ለመመልከት እየሞከርን ነው። ይህንን ስንነካ ደግሞ ሄልፕ የምትባል ሲቲንግ አለች። አይታችሁት ሊሆን ይችላል። ፕሮፋይል አካባቢ ስለ ሄልፕ ሳስተምር አይታችሁ ሊሆን ይችላል። ልክ ከዚህ ጋር ሪዋርድ፣ ራንክ፣ ስቶር፣ ኢንቫይት እነዚህ የመሳሰሉ ሲቲንጎች ሲኖሩ መጨረሻ እዚህ መጨረሻ ላይ አካባቢ ሄልፕ የምትላለች ፕሮፋይላችሁ ጋር ነው ገብታችሁ ይባል። ሄልፕ ማለት ደግሞ ከፕላትፎርሙ ጋር ለማመልከቻ የምንጠቀምባት ሲቲንግ ነች። የሆነ ጉዳይ ለማስፈጸም ስንፈልግ ከፕላትፎርሙ ካሉ ሰራተኞች ጋር ተጻጽፈን ነው የምናመለክተው እና የሚገርማችሁ ዳይመንድ ቪአይፒ እና ስፔሻል ቪአይፒ ስገዙ ሄልፕ ላይ ሄዳችሁ ጉዳያችሁን ስታመለክቱ ይህንን ነገር እንዲስተካከልልኝ ማድረግ እፈልጋለሁ፣ ይህ ነገር እንደዚህ መሆን እንዲሆን እፈልጋለሁ ብላችሁ ስታመለክቱ ልክ ከኖርማል ቪአይፒ ካልገዙ ሰዎች ወይንም ሱፐርና ኖርማል ቪአይፒ ከገዙ ሰዎች የቀደመ ነው የምትስተናገዱት እናንተ። በቃ ሄዳችሁ ስታመለክቱ የፈጠነ ምላሽ ከሁሉም በቀደመ መንገድ የምትስተናገዱት እናንተ ነው ማለት ነው። ስለዚህ ማመልከቻ ጽፉ፣ ቅድሚያ ለመስተንግዶነትም ይጠቅማል ለማለት ነው። ቀጥሎ ያለችውን እስኪ እንመልከት ውድ ቤተሰቦቼ። እዚህ ጋር ደግሞ ራንኪንግ ሽልማቶች፣ ቅድም እንደነገርኳችሁ ዓለም አቀፍ ሽልማት ስንሸለም የሀገራችሁን ባንዲራ መቀየር ትችላላችሁ ነው። የሀገራችሁን ባንዲራ በዚህ መልኩ ትቀይሩታላችሁ። ልክ ኢትዮጵያ መሆናችሁ እንዳይታወቅባችሁ ከፈለጋችሁ ልክ ይሄንን እዚህ ዓለም አቀፍ ካሉ ሀገራቶች አንዱን ቀይራችሁ መግባት ትችላላችሁ ነው። ሌላ ነገር የለውም። ቀጥሎ ይቺ የአይን ምልክት ምንድነች? ባካችሁ እስኪ ልንካትና እንያት። ይሄ ደግሞ ምንድን ነው መሰላችሁ? ይሄ ደግሞ ኦንላይን ሆናችሁ አያችሁ፣ ኦንላይን ተቀምጣችሁ እዚህ ጋር ነገር ግን ሰዎች የሆነ ሰው ፈልጓችሁ ሲመጣ ኧረ እንዴ ይሄ ሰውማ እኮ ከ5 ሰዓት በፊት እኮ ነው የወጣው ምናምን ይላችኋል ማለት ነው። ኧረ በስመ አብ ተንኮለኛ ነው የምር። እዚህ ጋር ኦንላይን ተቀምጣችኋል፣ በርቷል እኮ ያላችሁት ኦንላይን ነው ወይ የሆነ ሰው ቤት ጋር ሄዳችሁ ተቀምጣችኋል። እሱ ግን ምን ይላል? ሚስጥር ይጠብቃል ማለት ነው። ሚስጥር ጠባቂ። ወይኔ በላቸው የሆነች ችግር የለውም። በስከ መጨረሻ ይቺ የወንበር ምልክት አለች ጋይስ። የወንበር ምልክቷ ደግሞ ምን ይሆን ጥቅሟ? እስኪ እንንካት። አወኩት። ይሄማ የወንበር ምልክቱ አሁን ዳይመንድ ቪአይፒ እና ስፔሻል ቪአይፒ ካልገዛችሁ 9 ወንበር ወይንም 4 ወይንም 6 ወንበር ነው የምትጠቀሙት። ከፈለጋችሁ 4፣ ከፈለጋችሁ 6፣ ከፈለጋችሁ 9 ይሄን አማርጣችሁ ትጠቀማላችሁ። ነገር ግን ኦዲየንሶቻችሁ ከበዙ፣ ልጆቻችሁ ከበዙ፣
ፓርቲ የምታሰሩበት ቦታ ከጠበባችሁ እንዲህ ስፔሻልና ዳይመንድ ቪአይፒ ስገዙ ምን ይፈቀድላችኋል ማለት 16 ወንበር ይፈቀድላችኋል። 16 ወንበር ምን ስገዙ ዳይመንድ ቪአይፒ እና ስፔሻል ቪአይፒ ስንገዙ ነው። ልክ በዚህ መልኩ ይሆንና 16 ወንበሮች ይፈቀዱላችኋል። 16 ወንበር በአንድ ጊዜ ማስተናገድ ሰው በጣም ቀላል ነገር አይደለም። ስለዚህ እንዲህ አይነት ወንበር እንዲፈቀድላችሁ ከፈለጋችሁ ዳይመንድ ቪአይፒ እና ስፔሻል ቪአይፒ ልገዙ ግድ ይላል ጋይስ። በስከመጨረሻ ሁለት ነገር ቀሩን አይደል? ሁለት ነገር እንዴት እንደቀሩን ባክ ብለን ተመልሰን ላሳያችሁ። ይህ ሁለት ነገር ደግሞ አያችኋቸው ያልበሩት ሁለት ነገር። እኒህ ሁለት ነገሮች የት ነው የምናገኘው? ስፔሻል ቪአይፒ ስንገዛ ይሄን እንግዲህ ተመልክተነዋል። ይሄን በሙሉ ስፔሻል ቪአይፒ ስንገዛ አያችሁ ሁለቱ ነገሮች በሩ። ምንድነው ጥቅማቸው? እንመልከትና እንያቸው። በጣም ጥሩ። አሁን ይሄንን ስንከፍት ደግሞ እንደምትመለከቱት ፕሮፋይሌን በጣም በሚገርም ነው እያሳመረልኝ ያለው። ፕሮፋይሌን በጣም ነው ያሳመረልኝ ይሄን እና እዚህ ጋር ስፔሻል ቪአይፒ መግዛቴን እዚህ ጋር ሎጎ አስቀምጦልኛል። እዚህ ጋር ማስክ ይላል። ይሄ ባክግራውንድ አያችሁት ከጀርባ ያለውን ይሄን ስማ አጠቃላይ ብቻ ያ አካባቢ ያምራል። ይቺን ማስታወቂያ ምናምን እዚህ ጋር ይለጽፍላችኋል። እዚህ ጋር ደግሞ ኮይን ሳላሪ የምትል ነገር አለች። ኮይን ሳላሪ በስፔሻል ቪአይፒ በዳይመንድ ቪአይፒ ላይ ያላገኘ ነው። ይህች ምንድነው? ኮይን ሳላሪ። ኮይን የምትሸጡ ከሆነ እዚህ ጋር ለጥፎ በቃ ያስተዋውቅላችኋል። ልክ የእናንተን ፕሮፋይል ሲታይ አሃ ይሄ ሰው ኮይን ይሸጣል ማለት ነው ብሎ ፕሮፋይላችሁን ነክቶ መጥቶ ኮይን ይገዛችኋል ማለት ነው ያ ሰው። ስለዚህ ለዛ ነው ጥቅሙ። በአጠቃላይ በጣም ከሌላው የተሻለ ይሄ ኮይን ሳላሪው ኤስቪአይፒ የሚለው ማስክ የሚለው ይሄ ባክግራውንዱ እቺ ሌሎች ጋም አለች። በእርግጥ እንዲህ አይነት ነገሮች ፕሮፋይላችን በአጠቃላይ እንዲያምርና እንዲህ አይነት ቅርጽ ይዘት እንዲኖረው ያደርግልናል ማለት ነው። ቤተሰብ መጨረሻ ላይ እቺ ሴቲንግ ቀረችን ጥያቄ ምልክት ያላት ምን ትሆን እንያትና እንግባ። ይችማ እንዲህ ነው ጥቅሟ። ይችማ በነገራችን ላይ እንግሊዘኛ ደደብ ነኝ ምንም አላውቅም። እንዲሁ ዝም ብዬ ጉግል ትራንስሌት እያደረኩ ነው የምረዳውና ይሄ ምንድነው ተጨማሪ የቪአይፒ ጥቅሞች ሲኖሩን ወይንም ወደ ፕላትፎርሙ አምጥተን ለማህበረሰቡ እንዲጠቀሙ ስናደርግ የምናሳውቅበት ቦታ ነው። እየገባችሁ ቼክ አድርጉን መበያ ነች እና ገብታችሁ ቪአይፒ ተጨማሪ ጥቅም ማምጣት ከጀመረ እዚህ ጋር ነው ገብታችሁ የምታዩት ማለት ነው። ለዛ ነው ጥቅሙ ቤተሰቦቼ። አሁን እንግዲህ ይሄን ይመስላል ጨረስን ማለት ነው። ቪአይፒዎች ከኖርማል ቪአይፒን ይሄ አንደኛው ስፔሻል ቪአይፒ ነው እንደምትመለከቱት ስፔሻል ቪአይፒን ተመለከተን። ሁለተኛው ደግሞ ዳይመንድ ቪአይፒ ይባላል። ዳይመንድ ቪአይፒን ተመለከተን። ሶስተኛው ደግሞ ሱፐር ቪአይፒ ይባላል። ሱፐር ቪአይፒን ተመለከተን። አራተኛው ኖርማል ቪአይፒ ይባላል። ኖርማል ቪአይፒን ተመለከተን። ውድ አድማጭ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። እንደገባችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ በሶስተኛው ቪዲዮ ማለት ነው እንዲሁ ሴቲንጎችን ልቅም አድርገን እንደምናስተምር ታውቃላችሁ። በሶስተኛው ቪዲዮ እስከምንመለስ ድረስ ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር ያብዛላችሁ እያልን የምንጨርስ ይሆናል ማለት ነው። በስከ መጨረሻ ምን ደረሰው ታውቃላችሁ ጋይስ? ቪአይፒ መግዛት ፋየርወርክ ለሚባል ኮይን መሰብሰቢያ አማራጭ በጣም ነው የሚጠቅመው። ለምን ረሳህ ለምን አላካተትክም ብላችሁ እንዳትጠይቁኝ ብዬ ነው። ፋየርወርክ ለመሰብሰቢያነት ቪአይፒ በጣም ነው የሚጠቅመን ጋይስ። ቻው፣ ሰላም ሆኖልኝ